ኳሊቲ ኤዱኬሽንን ለማስጠበቅ ለማምጣት መሰረቱ የታችኛው ወይም ልጆች ላይ በደንብ ፋውንዴሽኑ መሰረቱ መሰራት መቻል አለበት ብለን እናምናለን። ልጆች ላይ ደግሞ ስንሰራ ልጆችን ስናስተምር የልጆች ትምህርት ቤዚክሊ ምን መሆን አለበት ብለን እናምናለን? ጨዋታ ተኮር መሆን አለበት ብለን እናምናለን። ስለዚህ ጨዋታ ተኮር ለምንድን ነው መሆን ያለበትስ? ለምንድን ነው እዚህ ላይ ትኩረት ማድረግ ያለብንስ ብለን ስናስብ የልጆችን ሁለንተና እድገት ልጆች በአካል፣ በስነ ልቦና፣ በአእምሮ፣ በማህበራዊ ግንኙነትና በተለያዩ የእድገት አውዶች ሙሉ ሆነው እንዲያድጉ ቤዚክሊ ጨዋታ ቬሪ ኢምፖርታንት ቱል ነው ብለን እንወስዳለን እና ለዚህ አሁን ያለውን የትምህርት ስርዓት ለማከም ጨዋታ ተኮር የማስተማር ዘዴ በትምህርት ሲስተም ውስጥ በማስገባት አሁን ያለውን የትምህርት ስርዓት ወደ ተሻለ ሁኔታ ለማምጣት የራሱን አስተዋጽኦና የራሱን ተግባራት እያከናወነ ይገኛል። በጨዋታ የማስተማር ስነ ዘዴ በልጆች ትምህርትና እድገት ፕሮግራም ላይ በጣም አስፈላጊ ነው የሚባለው ዝም ተብሎ አይደለም እና እነዚህ የቲዮሪ መሰረት አለው። ሲቀጥል ደግሞ ኢምፔሪካል ኤቪደንሶች አሉት። ለዛ ነው ስለዚህ የልጅነት ጊዜን ስናስብ የልጅነት ጊዜ ካለው ተፈጥሯዊ ባህሪ አንፃር ከሚፈልገው ነገር አንፃር በጨዋታ የማስተማር ስነ ዘዴ በጣም ተፈላጊና ተወዳጅ ነው። ለዚህ ነው አንዳንዴ ጨዋታ የልጆች ስራ ነው የሚባለው ባይዘው። ስለዚህ ጨዋታ የልጆች ስራ ነው ሲባል በዛ ስራ ውስጥ ልጆች ብዙ ነገሮችን ማግኘት ይችላሉ። አካባቢያቸውን መዳሰስ፣ አካባቢያቸውን ማወቅ ይችላሉ። በዛ ጨዋታ ውስጥ ልጆች አካላቸው ይጎለብታል፣ ጤናቸው እንዴት መጠበቅ እንዳለባቸው ይማራሉ። በዛ ጨዋታ ውስጥ ልጆች ማህበራዊ ክህሎቶችን ያዳብራሉ። ከሰው ጋር የመግባባት በሰላም ከሰው ጋር የሚኖር የሞራል ቫሊዎችን፣ እሴቶችን ከዛ ጋር በተገናኘ ከትምህርት ጋር ለምሳሌ ከአእምሮ እድገት ጋር ከቃላት ክምችት ጋር በተገናኘ ከማሰላሰል ጋር በጥልቅ ከማሰብ ጋር ከማገናዘብ ችግርን ከመፍታት አንጻር ሲታሰብ ጨዋታ ለልጆች ዘርፈ ብዙ የሆነ ጥቅሞችን የሚሰጥ የልጆች እንትን ነው ስራ ነው። ልክ እንደምናውቀው ብዙ አይነት ታሪካዊ ዳራዎች አሉ፣ የተለያዩ ቲዮሪስቶች አሉ፣ ፍልስፍናዎች አሉ። በጨዋታ ስነ ዘዴ የማስተማር ጥቅሙ ዛሬ የመጣ ሳይሆን በጣም የረጅም ጊዜ የነበረ ታሪካዊ ሂደቱ ብዙ የሚታወቅ ነው። ያው ከኤሪያው ጋር ያሉ ለምሳሌ እነ ማሪያ ሞንቶሶሪ ቢጠየቁ፣ እነ ፍሮብል፣ እነ ሲግመንድ ፍሮይድ፣ እነ ፒያጄት፣ እነ ስኪነር ቢጠየቁ አብዛኛው ታሪካዊ ዳራውን በደንብ ሲጠና የልጅነት ትምህርትና እድገት በብዛት ሊሳካ የሚችለው ጨዋታ ተኮር በሆነ የማስተማር ስነ ዘዴና ጨዋታ በልጆች ሁለንተና እድገት ላይ ደግሞ የሚያመጣው ተጽዕኖ በጣም ከፍተኛ ስለሆነ ታሪካዊ ወይም የቲዮሪ ኤቪደንስ አለው። እንደሚታወቀው ብዙ ቲዮሪዎች ይህንን በደንብ አድርገው ይገልጻሉ፣ የጨዋታ አስፈላጊነት ከልጆች እድገትና ትምህርት ጋር በተገናኘ። ስለዚህ የኛ ኢንቴንሽን መሆን መቻል ያለበት ለርኒንጉ ያ ናቹራል ፓዙን ተከትሎ መሄድ መቻል አለበት። ናቹራል ፓዙ ምንድነው? ካለው የልጆች ናቹራል ፓዝ ፕሌይ ኢንጆይ ያደርጋሉ፣ በፕሌይ ይደሰታሉ፣ በፕሌይ ይጫወታሉ፣ በፕሌይ ስሜታቸውን ይገልጻሉ። ሶ ያ ናቹራል ፓዝ እንዲከተል ለርኒንጉን ከዛ ጋር ኢንተግሬት ማድረግ ነው አሰብሽን። ያን ፓዝ ተከትሎ ልጆች እየተማሩ እንዲጫወቱ፣ ልጆች እየተማሩ እንዲዝናኑ፣ ልጆች እየተማሩ እውቀት እንዲቀስሙ ማድረግ ማለት በዓለም ላይ ያለው ትሬንድ ያንን ነው የሚያሳየው።